የሀርላ ታሪክ አሁን በተገኙ የአርኪኦሎጂ ግኝቶች የራዲዮ ካርቦን ዴቲንግ ስነ ዘዴ መሰረት ከ6ኛው ክፍለ ዘመን ይጀምራል። በ6ኛው ክፍለ ዘመን በአፍሪካ ቀንድ ዋና ማዕከሉንም በዛሬው ምስራቅ ኢትዮጵያ አካባቢ አድርጎ የተመሰረተ ስርወ መንግስት ሲሆን የቆዳ ስፋቱ ግን ከዛም በላይ ሰፊ አካባቢዎችን ይሸፍን ነበር። ዋና ከተማውም ሁበት ተብላ የምትታወቅ ከተማ ነበረች። የሀርላ ስርወ መንግስት ለብዙ ክፍለ ዘመናት ከቀጠናው ዋና ኃይሎች አንዱ በመሆን እንዲሁም በዓለም አቀፍ ንግድ ትልቅ ሚና ሲጫወትም ቆይቷል። ስለዚህ ታላቅ የሀርላ ስልጣኔ ታሪክ ከምስረታው ማለትም ከ6ኛው ክፍለ ዘመን ጀምረን ከማየታችን በፊት የበለጠ ግልጽ እንዲሆንልን በቅድሚያ የሀርላና የሌሎችም የብዙ ወገኖች የታወቀና ያልታወቀ የታሪክ ኩነት የተፈራረቀበትን ታሪካዊውን የአፍሪካ ቀንድ የአፍሪካ ቀንድ ስንል ስለ የትኛው አካባቢ ያወራን እንደሆነ ግልጽ ለማድረግ በዛሬው ተጨባጭ ሁኔታ ለማየት እንሞክር። የአፍሪካ ቀንድ ሲባል ይህ የቀንድ ቅርጽ የሚመስል ቅርጽ ያለው የአፍሪካ ክፍል ማለታችን ነው። ዛሬ ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሊያ ተብሎ በ4 ሀገራት የሚታወቀውን አካባቢ ይሸፍናል። አጠቃላይ የቆዳ ስፋቱም 1,082,757 ስኩዌር ኪሎ ሜትር ይሸፍናል። በአጠቃላይ ከ165 ሚሊዮን በላይ ህዝቦች ይኖሩበታል። ከ150 በላይ የተለያዩ ቋንቋዎች የሚነገሩበት የብዝሃነትም ሙዚየም ነው። ታላቁ የምስራቅ አፍሪካ ስምጥ ሸለቆ ለሁለት ከፍሎት እንደሚያልፍ የጂኦሎጂካል ታሪኩ ይናገራል። በምድር ላይ ካሉ እጅግ ሞቃታማና ዝቅተኛ ስፍራዎች አንዱ የሆነው የአፋር ዝቅተኛ ቦታ ወይም አፋር ዲፕሬሽን በዚሁ የአፍሪካ ቀንድ አካባቢ ነው የሚገኘው። በዓለም ላይ ካሉ ጥቂት አክቲቭ ላቫ ሌክስ ወይም የቅላጭ ትዕይንት አንዱ የሆነው የኤርታሌ እሳተ ገሞራም እዚሁ ስፍራ ነው የሚገኘው። የአፍሪካ ጣሪያ እንዲሁም የምስራቅ አፍሪካ የውሃ ባንክ ተብለው የሚጠሩ የኢትዮጵያ ተራሮችም የሚገኙት በዚሁ የአፍሪካ ቀንድ ክፍል ነው። አባይ፣ ሸበሌ፣ አዋሽ፣ ኦሞ፣ ጊቤ፣ ጁባ፣ ሌሎችም ያልጠቀስኳቸው ወንዞች የዚህ የአፍሪካ ቀንድ የተፈጥሮ ስጦታዎች ናቸው። ሻላ፣ ጣና፣ ቱርካና፣ አሰል፣ ጫሞ፣ አባያ፣ ዝዋይ፣ ሌሎችም በርካታ ሐይቆች የሚገኙት በዚሁ የአፍሪካ ቀንድ ክፍል ነው። ባዮዳይቨርሲቲውን የተመለከተን እንደሆነ ከ5000 በላይ ልዩ የእጽዋት ዝርያዎች፣ ከ700 በላይ የአዕዋፋት ዝርያዎች የሚገኙበት በተፈጥሮ ብዝሃነቱ የታደለ አካባቢ ነው። በአጠቃላይ በመልክዓ ምድራዊ ገጽታው በብዝሃ ተፈጥሮ ድንቅና ውብ የሆነ የዓለማችን ክፍል ነው።
ይህ የቀይ ባህርና የህንድ ውቅያኖስ ኩታ ገጠም ስትራቴጂክ ስፍራ ከጥንት ጀምሮ በዓለማችን በየዘመኑ የተነሱ ኃያላንን ትኩረት ሲስብ እንደኖረ ሁላ ዛሬም ወሳኝ ዓለም አቀፍ ሚናውን በመጫወት ላይ ይገኛል። ከዓለም አቀፉ አጠቃላይ የባህር ላይ ንግድ 12% ያህሉ የሚጓጓዝበት የባበል መንዳብ የባህር ወሽመጥም የሚገኘው በዚሁ የአፍሪካ ቀንድ አካባቢ ቀይ ባህር ላይ ነው።